በእርግጠኝነት በአእምሯችሁ በጣም የተለያዩ ድንቅ የሆኑ ሀሳቦች ይመጡላችኋል። ብዙ ሰዎች ድንቅ የሆኑ ሀሳቦችን ያስባሉ፣ ነገር ግን ተግባር ላይ ምንም ነገር ሊያደርጉ አይችሉም። ወይንም ደግሞ ያሰቧቸውን ነገሮች በተግባር ማዋል ባለመቻላቸው ምክንያት የሚፈልጉት ውጤት ላይ አይደርሱ። ደራሲያን ምን ይላሉ? ሰው ሲያስብ መለኮታዊ ኃይል ይኖረዋል፣ ሲከውን ግን ደካማ ነው ይላሉ። ይህ የብዙዎቻችን ችግር ይመስለኛል። ብዙ ሰዎች ሲያስቡ በጣም ድንቅ የሆነ ሀሳብን ከአእምሯቸው ያፈልቃሉ። በየዕለቱ የተለያዩ ሀሳቦች ይመጡልናል፣ የተለያዩ ፍልስፍናዎች ይመጡልናል። ኢቨን እንኳን ባለንበት ስራ ራሳችን ለማሻሻል በጣም የተለያዩ ድንቅ ሀሳቦች ይመጡልናል። ለምንድነው ግን ታዲያ ከትናንት ዛሬ የተሻለ እያሰብን ግን የተሻለ መኖር ያልቻልነው ስንል ደግሞ የተሻለ መስራት ስላልቻልን ይሆናል መልሱ። አብዛኛው ሰው የተሻለ ሊያስብ ይችላል፣ ግን የሚያስበውን ሩብ ያክል እንኳን አይሰራውም። ይህንን በራሳችሁ እንኳን ልትታዘቡ ትችላላችሁ። አብዛኛው ሰው በጣም ብዙ ጥሩ ነገሮችን ያስባል። አእምሯችን በጣም ብዙ ትልልቅ ሀሳቦችን ማመንጨት ይችላል፣ የአብዛኛው ሰው ጭንቅላት። ነገር ግን አብዛኛው ሰው ከመስራት ይልቅ ወይም ይሄ ሁሉ ሰው የሚያስብ የመሰለው ሰው ወይም የሚያስበው ሰው ከመስራት ይልቅ ማቀድ ላይ ነው ፎከስ የምናደርገው፣ ወይም በእቅድ የሚቀር ሀሳብ ነው ያለን ማለት ነው እንጂ ወደ ተግባር ለውጠን 100% ሙሉ ኃይላችንን ተጠቅመን የምንሰራው ስራ ስለሌለ ነው የትም የማንደርሰው ወይም የምንፈልግበት ቦታ ላይ የማንቆመው ማለት ነው። እስኪ ራሳችሁን ታዘቡት። ካሰባችኋቸው ሀሳቦች ምን ያክሉን አሳክታችኋል ወይም ምን ያክሉን ለመስራት ሞክራችኋል? ለምሳሌ የሆነ ሰው አዲስ ስራ መስራት አስቦ ከዛ በቀጣይ ቀን ጀምሮ ቀኖቹን ፕላን ለማድረግ ይዘጋጃል። ምክንያቱም እንዲሁ ዝም ብለን በዘፈቀደ አደርገዋለሁ ካልነው ቀን ይልቅ ፕላን አድርገን የወጣነው ቀን የተሻለ ማሳካት እድል አለን። ምናልባት በመጀመሪያው ቀን ፕላን ያደረጋቸው ነገሮች ሁሉ አሳክቶ ሊገባ ይችላል። ከዛ በሁለተኛውም ቀን እንደዚሁ ሊያሳካ ይችላል። ከዛ ግን እነዛ ያሰባቸው ሀሳቦቹ አንደኛ በሚፈልገው ልክ ቶሎ ላይሳኩለት ይችላሉ፣ በቶሎ ተስፋ ሊቆርጥ ይችላል። ከዛ በኋላ ከቀን ወደ ቀን እነዛ በፕላን ሲሰራ የነበረውን ስራ እያዘገየው ወይንም ደግሞ እየተወው ይሄዳል ማለት ነው። ሁለተኛ ደግሞ ከዛ ከሚሰራው ስራ ጎን ለጎን የተለያዩ ሀሳቦች ይመጡለታል። ወይም አንድ ሰው የሆነ ሀሳብ አስቦ ድንቅ ነው ብሎ ያንን እየሰራ ያለ ሌላ ደግሞ ሀሳቡን የሚወስድበት ሌላ ስራ በጎን ይመጣበታል ማለት ነው። ያንን ስራ ደግሞ መተው አይፈልግም። ስለዚህ ሀሳቡ ከስንት ይከፈላል ማለት ነው? ከሁለት 50% ነው የሚሰጠው ማለት ነው። አስቡት እንግዲህ 50% እንኳን ሙሉውን መስጠት አይችልም። ምክንያቱም አብዛኛው ሰው ያስባል ግን ተግባራዊ የሚያደርገው 5% እንኳን አይሆንም። ስለዚህ አስቡት አንድ ሰው 100% ለሆነ ስራ መስጠት ሳይችል ከዛ ደግሞ ለሁለት ስራዎች 50% ለመስጠት እንኳን እድል ሲያጣ ለእያንዳንዱ ለሁለቱ ምን ያክል ደግሞ ያነሰ ጊዜና ያነሰ ትኩረት ሊሰጥ እንደሚችል ማለት ነው። ስለዚህ አብዛኛው ሰው ውስጥ ያለው ችግር የአስተሳሰብ የማሰብ ችግር ሳይሆን በጽናት ነገሮችን ተግባራዊ የማድረግና በእቅድ የመንቀሳቀስ ለራስ ያለመታመን ችግር መሆኑን ልታውቁት ይገባል። ስለዚህ የተሻለ ነገር ከፈለጋችሁ የምታስቧቸው ሀሳቦች አይደሉም ችግራችሁ። እነዛን ችግሮች ለመቅረፍ ማደግ የምትፈልጉትን ነገር ጻፉት። ምክንያቱም እንዲሁ ዝም ብሎ ከማሰብ ይልቅ የተጻፈ ነገር አእምሯችን የመቀበል አቅም ስላለው ለመጻፍ ሞክሩ። ከዛ ያን የጻፋችሁትን ነገር ደግሞ ሁሌም ቢሆን ኮንቲኒዩስሊ ዴይሊ ለመስራት ሞክሩ። ሁሌም ቢሆን ፕላን አድርጉ። ቀናችሁን ጧት ተነስታችሁ ምን መስራት እንዳለባችሁ ፕላን አድርጉ። ለራሳችሁ ታምናችሁ ፕላናችሁን በሚገባ ተወጡ። ከዛ የምትፈልጉትን ነገር በእጃችሁ ታገኙታላችሁ ማለት ነው። ከዛ ውጪ ግን አእምሯችን እግዚአብሔር ሲፈጥረው ፈጣሪ ሲፈጥረው በየትኛውም ነገር ያነሰ አይደለም፣ እጅግ ሙሉ ነው። ብዙ ነገር ማሰብ መስራት የሚችል ጭንቅላት ይዘናል። ይህንን ሀብታችን ድንቅ ነገራችንን እንጠቀምበት። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ላይክ ማድረግ ለወዳጅ ለቤተሰባችሁ ሼር ማድረግ እንዳትረሱ።
ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።